ሰላም የቻናሌ ቤተሰቦች እንዴት ናችሁ? እንዴት ቀረባችሁ? ክረምቱ እንዴት እንዳለፈ የሆነ ግራ የገባችሁ ነገር ይኖራል ብዬ እገምታለሁ። ለእኔም ክረምቱ እንዴት እንዳለፈ የሆነ ትናንት ያለፈ ቀን ነው የሚመስለኝ እንጂ 3 ወር ሙሉ የጨረስነው መሰለኝ። እና ይህን ቀን እንዴት ቶሎ እያለፈ ነው እና እንዴት በእቅድ በፕሮግራም እንዴት እንሄደው ለሚል ትንሽ ማስተሪንግ ኦፍ ታይም ምናምን በሚለው ትንሽ የሆነች አጠር ያለች ቪዲዮ ለእናንተ አቀርባለሁ እንድትከታተሉኝ እያልኩኝ ግልጽ ይላል። እነዚህ 10 ቲፕ ኦፍ ዩዚንግ ዩር ታይምስ ኦር 10 አንኳር የጊዜ አጠቃቀሞች በሚል ያቀረብኩላችሁ የጊዜ አጠቃቀም እንግዲህ 10ቱን እንዴት እንጠቀማቸው፣ 10ቱን ተጠቅመን አሁን ስለ ጊዜ አጠቃቀም ለእናንተ እየነገርኩኝ ምናምን ባደርጋቸው አሪፍ ነው። ብቻ አጠቃቀሙ ግን እንዴት ብናደርገው አሪፍ ነው በሚለው እንድንወያይ እፈልጋለሁ። አሁን በዚህ ግልጽ ዓላማ ማስቀመጥ አለብን። አንደኛው ነው ይሄን ግልጽ ዓላማ እንዴት ማስቀመጣለን ለሚለው አንድ የሆነ ስፔሲፊክ የሆነ የምናስቀምጥበት ስማርት ጎል የሚባል ነገር አለ። ስማርት ጎል ይሄን ስማርት ጎል እንዴት ነው የምንዘረዝረው? ኤስ ለሚለው ስፔሲፊክ የሆኑ ነገሮችን ማስቀመጥ አለብን። ስፔሲፊክ ልዩ የሆኑ ነገሮችን ቅድሚያ መስጠት አለብን። ስፔሲፊክ በሆኑ ነገር ግልጽ የሆነ ኢላማችን በስፔሲፊኩ የተለየ ነገር ማስቀመጥ አለብን። በመቀጠል ሜዠራብል መሆን አለበት። ያስቀመጥነውን ኢላማ ሜዠራብል የሚለካ በእጃችን የሚጨበጥ ነገር መሆን አለበት። ሜዠራብል መሆን አለበት። ያስቀመጥነው ኢላማ በሌላ በኩል ደግሞ አቺቫብል መሆን አለበት። ሊደረስ የሚችል ልንተገብረው የምንችለው ነገር መሆን አለበት። ስለዚህ አቺቫብል መሆን አለበት። ልክ ያስቀመጥነው ኢላማ ልንደርሰው የምንችል የአቅማችን መሆን አለበት። ከአቅማችን በላይ አድርገን ለሌላ ስትረስ እንዳንጋለጥ የምንችለው ማድረግ አለብን። ይሄን ደግሞ ሪሌቫንት መሆን አለበት። ተገቢ መሆን አለበት። የምናስቀምጠውን ኢላማ ተገቢ መሆን አለበት። እንድንፈጽመው አቺቭ እንድናደርገው የሚቻል መሆን አለበት። ሪሌቫንት መሆን አለበት። በሌላ በኩል ደግሞ ጊዜ ሊኖረው ይገባል። የጊዜውን ገደብ ልናውቀው ይገባል። ይህንን ታይም ቦን የምንለው ጊዜ ገደብ ሊኖረው ይገባል። ከዚህ እስከዚህ ለዚህ ዓላማ ማስቀመጥ ይኖርብናል። ይህንን የአንደኛው በስማርት ጎል ያስቀምጥነው ኢላማችን ግልጽ አድርጎ የሚያስቀምጥልን ነው። በሁለተኛ ያስቀምጥነው ቅድሚያ ለሚሰጡ ጉዳዮችን ቅድሚያ መስጠት አለብን። ቅድሚያ መስጠት አለብን። አንዳንዴ ቅድሚያ የሚሰጡ ነገሮችን ወደ ኋላ ትተን ሌላ ነገር ስንሰራ ቅድሚያ የሚሰጡ ጉዳዮችን ይንዛዙብን። ስለዚህ ቅድሚያ ለሚሰጡ ነገሮች ቅድሚያ መስጠት አለብን። አሁን ቅድሚያ የሚሰጡ ልክ አብዛኞቻችን የዩኒቨርሲቲ ተማሪዎች ስንሆን አሁን ቅድሚያ የሚሰጡ ነገሮችን ቅድሚያ ሳንሰጥ ስንቀር በፈተናው ላይ ይደራረብብናል። አስተማሪ ኮርሶችን ከበር አድርጎ ሲጨርስ እኛ ግን አንዱን እንኳን ከበር ሳናደርግ እንቀራለን። ስለዚህ ምን ማድረግ አለብን? ቅድሚያ የሚሰጠው ነገር ቅድሚያ መስጠት አለብን። ከጓደኛ መዝናናት ከሆነ ከጓደኛ መዝናናት ቅድሚያ መስጠት አለብን። ትምህርትን ከሆነ ቅድሚያ መስጠት ያለብን ደግሞ ትምህርትን ቅድሚያ መስጠት አለብን። ስለዚህ ቅድሚያ የሚሰጡ ነገሮችን ቅድሚያ ሰጥተን ይህም ቅድሚያ የሚሰጡ ነገሮችን በየራሳችን ላይፍ ስታይል ወይ ደግሞ የኑሮ ዘይቤያችን ይለያያሉ። ስለዚህ ቅድሚያ ልንሰጣቸው የሚገባን ነገሮች ቅድሚያ ሰጥተን መስራት ይኖርብናል ብዬ በእነዚያ ሰዓቶች ይህን ታይም ስኬጁል መኖር አለበት። ታይም ስኬጁል ሊኖረን ይገባል። ታይም ስኬጁላችን ግልጽ አድርገን ማስቀመጥ አለብን። ይህን ታይም ስኬጁል ማስቀመጥ አንድ ያስቀመጥነው ለወር ለሁለት ወር ምናምን ይቆያል ማለት አይደለም። በየሳምንቱ በየቀኑ ሊስተካከል ይችላል። ስለዚህ በዚህ የምናስቀምጠው ነገር እያንዳንዱ ለጓደኞቻችን የምንሰጠው ጊዜ፣ ለሶሻል ሚዲያ የምንሰጠው ጊዜ፣ ለትምህርት የምንሰጠው ጊዜ፣ ለቤተሰብ ምናምን የምንሰጠው ጊዜ በዚህ ላይ ማስቀመጥ አለብን። አንድ በዚህ ላይ ሊያስተላልፈው የሚፈልግ ነገር ቢኖር 8+8+8 ሩል። ይህንን በቀጣይ ቪዲዮ የምሰራላችሁ ይሆናል። ይህንን ሩል በመጠቀም እንዴት ነው ለሁሉም የምንዳረሰው 24 ሃውርስ እንዴት አድርገን ነው ለቤተሰብ፣ ለፋሚሊ፣ ለጓደኞች፣ ለትምህርት፣ ለስራ፣ ለመኝታ ምናምን እንዴት ከፋፍለን እንደምንጠቀመው በቀጣይ ቪዲዮ የምሰራላችሁ ይሆናል። ይህን ዕለታዊ ስኬጁል መውጣት አለብን። ታይም ስኬጁላችን ግልጽ አድርገን ማስቀመጥ፣ የማይንዛዛ ለሁሉም ቦታ የሚሰጥ አድርገን ማስቀመጥ ይኖርብናል።
በአራተኛ የተቀመጠው ደግሞ አፍራሽ ሀሳቦች መቃወም አለብን። እኛ ልንሰራው ያቀድነውን ነገር የሚያፈርሱልን ነገር በሙሉ ኖ ማለት ይገባናል። ሰይ ኖ በቃ እኛን ለሚያፈርሱ ነገሮችን መቃወም መቻል አለብን። አሁን ሊያፈርሱልን የሚባሉ ላይብረሪ ለመሄድ አስበን ከላይብረሪ ለሚያስቀረን ጓደኛ ኖ ማለት አለብን። ከጓደኞቻችን እየተጫወተን ሳለ ፕሮግራማችን ተጠቅመን ከጓደኞች ስንጫወት ከጓደኞቻችን ልጥል የሚችል ነገር ሲያጋጥመን ኖ ማለት አለብን። ኖ ማለት የተለያየ ነገር እጃችንን ሞባይል አንስቶ ሊጎረጉር ቲክቶክ ሊጠቀም የተለያዩ ሶሻል ሚዲያ ሊጠቀም ሲል ኖ ማለት አለብን። ስለዚህ አፍራሽ የሆኑ ነገሮችን ሀሳቦችን መቃወም መቻል አለብን። በአምስተኛ የተቀመጠው የሰዓት ገደብ ነው። ለስራ ብዙ ጊዜ ከሰጠህ እንቅልፍ ታጣለህ። ለእንቅልፍ ብዙ ጊዜ ከሰጠው ደግሞ ብዙ ሰዓትን ለእንቅልፍ ከተሰጠ የምናጣው ገበያችን ይቀንሳል። በስራ ሆነን በትምህርት ሆነን የምናጣው ጊዜ ይጨናነቅብናል። ስለዚህ ለሁሉም ነገር የሰዓት ገደብ ሊኖረው ይገባል። የሰዓት ገደባችን በአግባቡ መጠቀም አለብን። ሌላው በስድስተኛ የተቀመጠው በቂ እረፍት መውሰድ አለብን። ሰርቶ የማይዘናው አህያ ነው ይባል የለ። ስለዚህ በቂ እረፍት በመውሰድ ልክ ሌሎችን ስራዎች እያከናወን እንቆይና ሌሎችን ስራ ሰርተን ስንቆይ በቂ እረፍት መውሰድ አለብን። ለዚህ እረፍት ይሁን ለሱ የሚበቃው ለእረፍታችን የሚበቃው ለሻይ ለቡና ምናምን ሳይሆን እረፍት ብቻ ራሳችን ለማድመጥ ብቻ እረፍት መውሰድ አለብን። ስለዚህ ይህን እረፍት መውሰድ የሚባለው ከጓደኛ ለመጫወት እረፍት አይባልም። እሱ የራሱን ፕሮግራም መያዝ አለበት። ይህንን ራሳችን የምናደጥበት ቁጭ ብለን ያለ ምንም ሀሳብ የምንቆይበት ጊዜ ማስቀመጥ ይኖርብናል። እሺ በቃ በእንደዚህ በቂ እረፍት ከወሰድን በኋላ ሰባተኛው የተመደበው ደግሞ ለምቾት ቦታ አለመስጠት። አሁን ከሁሉም በላይ ሱስ ነው ያለ ዓለማችን እየጎዳ ያለ ለምቾት ቦታ እየሰጠ ነው። ለምቾት ቦታ መስጠት የለብን። በማይመች ቦታ ብለን የምንታገለው ትግል ነው ውጤታማ የሚያደርገን። ስለዚህ ለምቾት ቦታ ተሰጠ ነው። ትልቅ የብርድ ልብስ ለብሰን ስንተኛ የሚመጣውን ለውጥና የሆነ አነስ ያለ ብርድ ልብስ የምንለብሰው ልክ በዛው ነው የሚመዘነው። ስለዚህ ለሆነ ምቾት የሆነ ነገር ቦታ መስጠት የለብን። አሁን ቲክቶክ ለኛ በጣም ምቹ ነው። ካን ትንሽ የስክሮል እያደረግን ነው የምንጠቀመው። ለዛ ነው ምቹ ሆኖ ብዙ ሰውን አደንዝዞ ያለ። ለዚህ ምን ቦታ መስጠት የለብን። ስለዚህ ለምቾት ምን ይላሉ በሌሎች አገላለጽ ኮምፎርት ዞን ነው። ኮምፎርት ዞን ይህን ኮምፎርት ዞን ምን ሊሰጠው ይገባል ይላሉ። ኤፍ ማለት ፍላት ነው። ይህንን ኮምፎርት ዞን ኤፍ መሰጠት አለበት። ሌሎችን ኤችአርጂ እየሰጠን ለኮምፎርት ዞን ግን ኤፍ መስጠት አለብን። ኤፍ ሰጠነው ማለት ኮምፎርት ዞን አታስፈልገንም፣ ምቾት አታስፈልገንም። ምክንያቱም ሲሰማን ነው ስራ የምንሰራው ምናምን ብለን ለኮምፎርት ዞን ኤፍ መስጠት አለብን። ለዚህም ሌላ ቀን የምንሰራበት ይሆናል። ስምንተኛው ላይ የተቀመጠው የቀን እቅድህ መገምገም። አሁን እዚህ ሶስተኛው ላይ ያስቀመጥነው የቀን እቅድ አስቀምጠን ነበር አይደል? ታይም ስኬጁል አድርገን አስቀምጠናል። ለዚህ ያስቀመጥነው የቀን እቅድ ልንገመግበው፣ ሪቫይዝ እናደርገው፣ ቼክ እናደርገው ይገባል። ሲገመገም ነው አሪፍ የሚሆነው። ምክንያቱም ድክመቱን ጥንካሬ የት ላይ ነው? ጥንካሬውን እንዲቀጥል ድክመቱን ደግሞ አሻሽሎ እንዲሄድ ወይም ድክመቱን ሪጀክት እንድናደርገው ከፕሮግራማችን እንድናስተካክል የቀን እቅዳችን እንድናስተካክል ይረዳናል። ስለዚህ የቀን እቅድን በየሰዓቱ ቀኑን እንደጨረስን ሳምንቱን እንደጨረስን የሳምንቱ ወር እንደጨረስን የወር እየገመገምን የቀን እቅዳችን መገምገም ይኖርብናል። ዘጠነኛው ላይ የተቀመጠው ቴክኖሎጂ በብልህነት መጠቀም የሚለው ነው። ቴክኖሎጂ እንዴት ነው በብልህነት የምንጠቀመው? አሁን ቴክኖሎጂውን እየጎዳ ነው። አብዛኛው ጊዜ ወጣቱን የተጠመደበትን የቲክቶክ ቴክኖሎጂ ማለት ይህ ሶሻል ሚዲያ በጣም እየጎዳ ነው የሚገኘው። ስለዚህ እንዴት በብልህነት የምንጠቀመው፣ ወደ ጥቅማችን እንዴት እናዞረው? ሌላ እንጀራ እየበላበት ሳለ እኛ ለምን ተደብረን እዛው ቁጭ እንላለን? ይህ ማሰብ ነው የሚኖርብን። አሁን በዚህ ታይም ስኬጁል 8+8+8 ሩልስ በሚለው የምሰራው ሲሆን በትንሹ በምናወጣው ፕሮግራም ለቲክቶክ እንዲሁም ለቲክቶክ ትንሽ የቦታ እንስጠው። ቦታ ካልሰጠነው የሌላውን ቦታው ይዞ ነው ጥቅም ላይ የሚሆነው። ለራሱ የሚሆን ቦታ ሰጥተን መስራት አለብን። ለሌላ ሶሻል ሚዲያዎች አብዛኛው ቲክቶክ ጫና እየፈጠረ ስለሆነ እንጂ ሌሎችም
የራሳቸውን ጫና እየፈጠሩበት ነው ያሉ። ስለዚህ አንድ ለትምህርትና ሲሆን ብቻ እንንከው የራሱን ታይም ስኬጁል አስቀምጠን መጠቀም ይኖርብናል። ለቲክቶክም ይሁን ለሌላ ሶሻል ሚዲያም ይሁን የራሱን ጊዜ ሊሰጠው ይገባል። የራሱን ጊዜ ሊሰጠው ይገባል። እነዚህ እኛ የሚረብሹ እኛ ትናንሽ ጊዜ እንጀምራቸው ብለን ሙሉ ቀን የሚያውሉ ነገሮችን የራሳቸው ፕሮግራም ይዘው በራሳቸው እንዲሄዱ ለሻይ ቡናም ራሱ የራሱን ጊዜ አስቀምጠን ካልሆነ በስተቀር ከጊዜያችን ስልክ ብለን ብንጠቀማቸው እየጎዱን ይመጣሉ ነው። በአስረኛና በመጨረሻው የተቀመጠው ተጠቃሚ መሆን ነው። እኛ ፍሌክሲብል መሆን አለብን። ፍሌክሲብል መሆን አለብን። ዛሬ ያጠፋነውን ጊዜ በምን እንጠፋ? እኛ ካቀድነው ውጭ ጊዜያችን በማይሆን ነገር ሲጠፋ ለእረፍት በምን በፕሮግራማችን ለእረፍት ያስቀመጥናቸውን ጊዜያት ካሉ አጠራቅመን ለዛች ለጠፋች ሰዓትን መተከል ይኖርብናል። ለዛች ለጠፋች ሰዓት ተክተን እንዲህ ታጣጣፊ መሆን አለብን። በዛም ደግሞ እነዚህ ነገሮችን አለመች ሲሉ አሁን የቀን እቅድህን አውጥተህ እዚህ ላይ በተለይም የዩኒቨርሲቲ ተማሪ ሆነ የቀን እቅድን አውጥተህ እቅድህን በአስተማሪ ምክንያት ሊበላሽ ይችላል። በዩኒቨርሲቲው ፕሮግራም ሊበላሽ ይችላል። ስብሰባ ሊሆን ይችላል። ባላቀድከው ባልገመትከው ሰዓት ክላስ ልትጠራ ትችላለህ። ስለዚህ ለዚህ ማስተካከያ የሚሆንብን ፍሌክሲብል መሆን አለብን። አንተ ይህን አስተማሪ አንተን 8 ሰዓት እማራለሁ ብለህ ፕሮግራም ያስከውን ነገር 8 ሰዓት አስተማሪ ቢጠራ፣ ስለዚህ ከሌላውን ሰዓት ለመቆጠብ አንተም ፍሌክሲብል ሆነህ መገኘት አለብህ። አንድ ድርቅ ከሆነ ሪጅም መሆን የለበትም። ፍሌክሲብል ሆነህ ፕሮግራሞችን ማስተካከል ትችላለህ። ለዛሬው እነዚህ ይመስላሉ። በሌላው ቀን ደግሞ በተለያየ ቪዲዮዎች እንገናኛለን። እንዳልኳችሁ 8+8+8 ሩልስ እንደሚለው በቀጣይ ሰፋ ባለ የምንሰራው ይሆናል። ይህን አብዛኛው በፈረንጅ የተሰራ ነው፣ ግን በእኛ ህይወት እንዴት አጣጥመን መሄድ እንችላለን ለሚለው በእኛ ህይወት ካልኩሌት አድርገን ወደ እናንተ የምናቀርብላችሁ ይሆናል። ይህንን ሩልስ በጣም የሚጠቅመን ይህን ወደኛ ሲመነዘር ወደኛ ሲተረጎም የሆነ አሪፍ የሆነ አጠቃቀም አለው። ከጓደኛ ማያጣላም፣ ከትምህርት ማያጣላም። ስለዚህ ይህን በቀጣይ ቪዲዮ የምሰራላችሁ ይሆናል። ለዛሬ በጣም ነው አመሰግነው። ይህን ቪዲዮ አስተማሪ ነው ካገኛችሁት ለሌሎች ጓደኞቻችሁ ሼር በማድረግ ለእኛም ከወዳችሁትን ላይክ በማድረግ እንዲሁም የእኛ ቤተሰብ እንዲጎለበት ሰብስክራይብ በማድረግ ይህን ቪዲዮ ይህን ቻናል እንዲያድግ ብታደርጉልን እያሉ ከአሁኑ እንትላለን። ስለዚህ ጊዜያችን በዚህ እየተጠቀምን በሌላ ጊዜ በሌላ ቪዲዮ እንድንገናኝ ይህን አስተማሪ ኮንተንት አስተማሪ ሆነ ካገኛችሁ ደግሞ የሚያገለብተውን ነገር በኮሜንት ብታስቀምጡልን እያሉ ለዛሬው እዚህ ያበቃል። እናመሰግናለን።